አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ የተከበራችሁ ዩቲዩብ ቻናል ቤተሰቦች በያላችሁ በሰላማችሁ ይብዛ እያልኩ እንደተለመደው ዛሬ ማን ቪዲዮ የምናየው ማለት ነው። በዛሬ ቪዲዮ የምናየው የፌስቡክ አካውንት ወይ ደግሞ ፕሮፋይላችሁን መደለት ለምትፈልጉ እንዴት መደለት እንዳለባችሁ የማሳያችሁ ይሆናል ማለት ነው። በዛውም እግረ መንገድ የፌስቡክ ፕሮፋይላችሁን ወይ ደግሞ አካውንታችሁን እንዴት ዲአክቲቬት ማድረግ እንዳለባችሁ ማሳያችሁ ይሆናል ማለት ነው። ያው ዲአክቲቬት ማለት የፌስቡክ አካውንታችሁን ማንም ሰው እንዳያው አጠቃላይ ዲአክቲቭ ማድረግ ነው። ወይ ደግሞ ለጊዜው የፌስቡክ አካውንታችሁን መዝጋት ከፈለጋችሁ በዛውም መዝጋት ትችላላችሁ ማለት ነው። ግን ያው በምትፈልጉት ጊዜ አካውንታችሁን ሎጊን ስትሉ ራሱ አውቶማቲካሊ ዲአክቲቬት ያደርጋችሁን አክቲቭ ይሆናል ማለት ነው። ካልሆነ ደግሞ ገብታችሁ ሴቲንግ ላይ አክቲቭ ማድረግ ትችላላችሁ ሌላ ጊዜ ማለት ነው። ያው ሌላኛው ደግሞ አካውንቱን ከመደለታችሁ በፊት አንድ ሁለት ነገር ያው መጠንቀቅ ይኖርባችኋል ማለት ነው። እሱም እናንተ ከፈታችሁት ፔጆች ወይ ደግሞ የተለያዩ ግሩፖች ካሉ ያው ቀድማችሁ ወደ ሌላ አካውንት ትራንስፈር ማድረግ ይኖርባችኋል። የፌስቡክ ፕሮፋይላችሁን አጠቃላይ ስታጠፉት አብሮ ሊጠፋ ስለሚችል ወይ ደግሞ ስለሚጠፋ ማለት ነው። ሌላኛው ደግሞ ማስታወስ ያለባችሁ ነገር ምንድነው አካውንታችሁ ላይ የተፖሰቱ ፎቶዎች፣ ቪዲዮዎች ካለ እንዲሁም የተለያዩ መረጃዎች የፌስቡክ አካውንታችሁ ላይ ወይ ደግሞ ፕሮፋይላችሁ ላይ ፖስታችሁ የተለያዩ ዳታዎች ካሉ እነሱ አጠቃላይ ነው የሚጠፉት ማለት ነው። ስለዚህ እነዚህ ነገሮችም ሂሳብ ውስጥ ማስገባት ይኖርባችኋል ማለት ነው። እሺ ቀጥታ ወደ አካውንት መደለት ወይ ደግሞ ዲአክቲቬት ወደ ማድረጉ መሄድ እንችላለን ማለት ነው። አሁን የሚያሳያችሁ በፌስቡክ በላይትስ አፕሊኬሽን ነው። እናንተ ግን በኦፊሻላዊ በፌስቡክ አፕሊኬሽን የምትጠቀሙ ካላችሁ እንዲሁም ደግሞ በብሮዘር የምትጠቀሙ ሰዎች ካላችሁ ሂደቱ ተመሳሳይ ነው። ያን ያክል ልዩነት የለውም። ግን ያው ካስቸገራችሁ ኮሜንት ላይ አስፍሩልኝ ማለት ነው። አሁን እኔ የሚሄደውን ስቴፕ በስትክክል ከተከተላችሁኝ ፐርማንትሊ ወይ ደግሞ አካውንቱን አጠቃላይ መደለት ትችላላችሁ ወይ ደግሞ ዲአክቲቬት ማድረግ ትችላላችሁ ማለት ነው። እሺ አፕሊኬሽኑን ከፍተዋለሁኝ እና ደግሞ ጥንቃቄ ማድረግ ያለባችሁ ከአንድ በላይ አካውንት ካላችሁ እዚህ ጋር ፕሮፋይሉን በማየት አካውንቱ ትክክለኛ መሆኑን አረጋግጡ። እሺ እኔ አካውንቱ ያው ትክክለኛው ይሄ ነው ቼክ አድርጌያለሁ። እዚህ ጋር ሶስት ዳሾች ወይ ደግሞ የተለያዩ ቱሎችን የምታገኙበት እንዲሁም ወደ ሴቲንግ የምትገቡበት ኛው ሶስት ዳሾችን እዚህ ጋር ነካ እናደርገዋለን። ልክ እሱን ነካ እንዳደረግነው እዚህ ጋር ወደ ላይ ስንወጣ እዚህ ጋር እንደዚህ ካለላችሁ የእናንተ ፔጅ እዚህ ጋር ይኖራል። እቺን ቀስታ በመንካት በፌስቡክ አካውንታችሁ ምን ያክል ፔጆችን ግሩፖችን ክሬት እንዳደረጋችሁ ማየት ስላላችሁ አካውንቱን እዚህ ጋር ቼክ ታደርጋላችሁ ትክክለኛ አካውንት መሆኑን። ሌሎች ደግሞ አካውንቶች ካሉ ደግሞ እዚህ ጋር ስዊች አካውንት የሚላለ እቺኛው ነካ በማድረግ አካውንቱን ተመርጣችሁ ለምሳሌ ላሳያችሁ ቀስቷን ቲክ እናደርጋታለን። አንዴ ነካ እናደርጋትና ከዚህ ውስጥ አካውንቱን ነካ ስታደርጉት መደለት የምትፈልጉት አካውንት ይቀየርላችኋል ማለት ነው። እሺ ወርታችሁ ወረድላለሁ። እሺ ወርታች መጨረሻ አካባቢ ስትወርዱ እዚህ ጋር ሴቲንግ እና ፕራይቬሲ የሚላለ እሱን አንዴ ዘረጓለን። ሴቲንግስ እና ፕራይቬሲ የሚለውን ከነካም በኋላ ሴቲንግስ የሚለው ላይ እንገባለን። አካውንት ሴንተር ላይ ከገባውን በኋላ እዚህ ጋር ፐርሰናል ዲቴልስ የሚላለ እዚህ ጋር እሱን ነካለን። ያው እዚህ ቦታ ላይ ብዙ ነገሮች ማድረግ ስላላችሁ እሱም ሌላ ጊዜ በሰፊው መጣበታለሁ። ፐርሰናል ዲቴልስ የሚለው ላይ ከነካነ በኋላ እዚህ ጋር ከታች በኩል ማናጅ አካውንትስ የሚላለ እሱን አንዴ ነካዋለን። ማናጅ አካውንት ላይ ከገባን በኋላ እዚህ ጋር ማናጅ የሚላለ እሱን አንዴ ነካ እናደርገዋለን። ማናጅ የሚለውን ስትነኩት ወደዚህ ቦታ ያወስዳችኋል። ከዛ እዚህ ጋር እንደምትመለከቱት ዲአክቲቬሽን ኦር ዲሌትስ ነው የሚለው እሱን አንዴ ነካ እናደርገዋለን። ልክ እሱን እንደነካ ነው እዚህ ጋር በዲፎልት እዚህ ጋር ዲአክቲቬት አካውንት ነው የሚለው። ለጊዜው መዝጋት ከሆነ የምትፈልጉት እዚሁ ላይ አድርጋችሁ ኮንቲኒው ብላችሁ ፓስወርዳችሁን አስገብታችሁ ስቴፑን መሄድ ነው ማለት ነው። እኔ ግን ያው አካውንቱን መደለት ነው የምፈልገው አጠቃላይ። ስለዚህ እዚህ ጋር ዲሌት አካውንት የሚላለ እቺን ፓርት ነካ እናደርጋታለን። ዲሌት አካውንት ላይ ከመረጥን በኋላ ኮንቲኒው የሚለውን እነካለን። ኮንቲኒው የሚለውን ስትነኩት ወደዚህ ቦታ ይወስዳችኋል። እዚህ ጋር በዚህ የፌስቡክ አካውንት የተከፈቱ ሁለት ፔጆች አሉ። ሁለቱም ይጠፋሉ አካውንቱን ሳጠፋው ማለት ነው። ስለዚህ አልፈልጋቸውም። ኮንቲኒው የሚለውን እነካዋለሁኝ። ኮንቲኒው የሚለውን ስትነኩት ወደዚህ ቦታ ይወስዳችኋል። እዚህ ጋር ደግሞ አካውንቱን የምትደልቱበት ምክንያት ምንድነው ነው እናንተ እዚህ ጋር ተመርጣላችሁ ማለት ነው። ያው ከዚህ ውስጥ እኔ ይሄኛው መርጣለሁ። ኮንቲኒው የሚለውን እነካለን። እስከዚህ መታችሁ ደግሞ ከሆነ ሀሳባችሁ መቀየር ከፈለጋችሁ ያው ይሄን ነክታችሁ ወደ አለመመለስ ነው። ግን እኔ ስለምፈልግ የስ ዲአክቲቬት ኢንስቴድ የሚለውን እዚህ ጋር ነካ አድርገን ፔጁን እናጠፋለን ማለት ነው። ሁለት ፔጅ ስላለው አሁንም ኮንቲኒው እለዋለሁኝ። የፌስቡክ አካውንታችሁን ፓስወርድ ታስገባላችሁ። እሺ ቅድም ፔጅ ስላለኝ ሁለቱም ፔጅ ነው ዲአክቲቬት ያደረኩት ወይ ደግሞ የዘጋሁት ማለት ነው። አሁን ደግሞ ወደ አካውንቱ መዝጋት ወይ ደግሞ ወደ መደለቱ ነው የምንሄደው። የቅድሙ ምክንያት ለፔጆቹ ነበር፣ አሁን ደግሞ ለአካውንቱ ነው። ስለዚህ ከዚህ ውስጥ አካውንቱን ለምን እንደምደልቱ ምክንያት አስገቡ ምረጡ ነው የሚላችሁ። ስለዚህ ከዛ ውስጥ ምክንያታችንን እንመርጣለን። እዚህ ጋር ከታች በኩል ይሄን እመርጣለሁ። ዝም ብላችሁ የፈለጋችሁ መጻፍ ትችላላችሁ። ካስገባችሁ በኋላ ኮንቲኒው ትሉታላችሁ። እናንተ ግን ያው ምክንያት ካላችሁ ምክንያታችሁን ምረጡ ማለት ነው። እሺ አሁን ይሄ የመጨረሻው አካውንቱን የመሰረዣ ቦታ ነው ማለት ነው። እዚህ ጋር ከላይ በኩል እንደምትመለከቱት ኮንፈርም ቴምፖራሪ አካውንት ዲአክቲቬሽን የሚለው ከታች በኩል ደግሞ እዚህ ጋር ዲአክቲቬት ማይ አካውንት የሚል አለ። እዚህ ጋር ደግሞ ካንስል የሚል አለ። ዲአክቲቬት ማይ አካውንት የሚለውን ነካ እናደርገዋለን ማለት ነው። ትንሽ እንጠብቀዋለን። ያው ፓስወርድን ያስገብቻለሁ። እናንተ ፓስወርዳችሁን ማስገባታችሁን እንዳትረሱ። ያው እዚህ ጋር እንደምትመለከቱት አካውንታችን ዲአክቲቭ ሆኗል ማለት ነው። አሁን ጊዜ ገደቦች ይኖሩታል። ለተወሰነ ጊዜ አካውንቱ ላይ ሳትገቡ ከቆያችሁ አካውንቱ በአጠቃላይ ይጠፋል ማለት ነው። ግን ደግሞ አካውንታችሁ ላይ ፓስወርዱና ኢሜሉን ወይ ደግሞ ስልክ ቁጥሩን ተጠቅማችሁ ደለታችሁ ራሱ ማለት ነው ሎጊን ለማለት ብትሞክሩ አካውንታችሁን ሪከቨሪ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን አካውንቱን ደልተን ጨርሰናል ማለት ነው። ወደ አላ ባክ እንለዋለን። አሁንም ባክ እንለዋለን። እሺ አሁንም ባክ እንለዋለን። አሁን ለምሳሌ ዝም ብዬ ሆም ፔጁ ሪፍሬሽ ልበለው ትመለከታላችሁ ማለት ነው። አውቶማቲካሊ አካውንቱ ሎግ አውት ብሎ ይወጣል ማለት ነው። አሁን
ተደልቶ አልቋል አካውንቱ ማለት ነው። አሁን እዚህ ጋር ሎጊን ብዬ ብገባ አካውንቱ ሪከቨሪ ያደርጋል። ስለዚህ አካውንቱን አንዴ ከደለታችሁ በኋላ ተመልሳችሁ አትግቡ አካውንቱ ላይ ማለት ነው። ከተወሰነ ጊዜ ቢያንስ ሚኒመም ከአንድ ወር በኋላ ለመግባት ስትሞክሩ ግን አታገኙትም አካውንቱን። አጠቃላይ ሙሉ ነገሩ ይጠፋል አካውንቱ ማለት ነው። ስለዚህ አሁን ያሳያችሁ አካውንቱን አጠቃላይ ፐርማነንትሊ እንዴት መደለት እንዳለባችሁ ያሳያችሁ። በዛው ምግር መንገዴ እንዴት ዲአክቲቬት ማድረግ እንዳለባችሁ በዛው ጠቀስ አድርጌላችኋለሁ። እና ዛሬ ቪዲዮ ይሄን ይመስላል። ቪዲዮን ከማጠናቀቄ በፊት ለዚህ ቻናል አዲስ ሆናችሁ ካላችሁ ደግሞ በአጋጣሚ ይሄን ቪዲዮ ያያችሁ ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰቡናችሁን አትርሱ። እንዲሁም ማንኛውም ጥያቄና አስተያየት ኮሜንት ላይ አስፍሩልኝ። ቪዲዮም ላይክ ማድረጋችሁን አትርሱ። እንዲሁም ለሌሎች ይጠቅማል ያስተምራል ብላችሁ ካሰባችሁ ቪዲዮውን ሼር ታደርጉልኝ ይችላልላችሁ። በቀጣይ ቪዲዮዎች እስከምንገናኝ ሰላማችሁ ይብዛ እያልኩ ሰናበታችኋለሁ። ፒስ